የመንጋጋ መገጣጠሚያ ህመም ከሚያስከትሉ ምክንያቶች መካከል የኋላ ጥርሶች ወይም ደግሞ የማኘኪያ ጥርሶችን በተገቢው መልኩ አለመተካት፣ እንደዚሁም ደግሞ ትክክለኛ ዲዛይን የሌላቸው ጥርሶችን መጠቀም የመንጋጋ መገጣጠሚያ ህመም ሊያስከትል ይችላል። ለምሳሌ አንድ ሰው የኋላ የማኘኪያ ጥርሱ ቢጎል የመንጋጋ መገጣጠሚያ ለውጥ ወይም ደግሞ የህመም ሁኔታዎች ሊከሰቱ ይችላሉ። ምክንያቱም የኋላ ጥርሶች ለማኘክ እንደዚሁም ደግሞ የመንጋጋ መገጣጠሚያን ባላንስ የሚጠብቁ ጥርሶች ናቸው። እነዚህ ጥርሶች በተለይ የኋላ ጥርሶች በብዛት ሲጎሉ በቀላሉ የመንጋጋ መገጣጠሚያችን ላይ ጫና ያድራል። እንደዚሁም ደግሞ በትክክለኛው መልኩ ያልተተኩ ጥርሶች በተለይ ጥሩ ዲዛይን የሌላቸው መጠናቸው ትልልቅ የሆነ እንደዚሁም ደግሞ በተተካው የመንጋጋ ጥርስ በኩል ቀድሞ የሚረግጥ ወይም ደግሞ ትክክለኛ ያልሆነ አረጋገጥ በጊዜ ሂደት የመንጋጋ መገጣጠሚያ ህመም ሊያስከትል ይችላል።